ከኢትዮጵያ ጋር ከባድ ውጥረት ውስጥ የምትገኘው ኤርትራ በመጨረሻም እጅ የሰጠች መስሏል። ኃያላን ሀገራት ፊታቸውን ወደ ኢትዮጵያ አዝረው ከኢትዮጵያ ጎን መሰለፍን እየመረጡ ይገኛሉ። በዚህ ሳምንት ብቻ የትላልቅ ሀገራት መሪ እና የጦር መሪዎች ወደ አዲስ አበባ መጥተው ከኢትዮጵያ ባለስልጣናት ጋር የመከሩ ሲሆን ይህም ኤርትራ ሳትወድ በግድ እንድትሸነፍ የሚያደርጋት እንደሆነም እየተገለጸ ይገኛል። ታዲያ በዚህ መሃል በሁለቱ ሀገራት መካከል የተፈጠረው ውጥረት ወደ ጦርነት ሳያመራ መፍትሄ እንዲበጅለት የሚሉ ትንታኔዎች በስፋት መሰማት ጀምረዋል። በአሁኑ የመረጃ ሰዓታችንን እና በጂንካ የተከሰተውን የማርበርግ ቫይረስ መንገድ እስከማዘጋት ስለመድረሱ የተሰማውን ጨምረን በአሁኑ የመረጃ ሰዓታችን ወደ እናንተ ወደ ተከታታዮቻችን ይዘን ቀርበናል። ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን ቻናሉን ሰብስክራይብ፣ ቪዲዮ ላይክ እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። ኢትዮጵያ ከቅርብ ጊዜ ወዲህ እያስመዘገበችው ያለው ዲፕሎማሲያዊ ስኬት በባለ ብዙ ወገን ተቋማት ውስጥ ያላትን አቋም ለማጠናከር፣ ቀጠናዊ መረጋጋትን ለማሳደግ፣ የሁለትዮሽ ትብብሮችን ለማጠናከር እና የኢኮኖሚ አጋርነትን በማሳደግ ረገድ ውጤት እያስገኘላት ነው። ኢትዮጵያ እንደ አሜሪካ እና ፈረንሳይ ካሉ ወሳኝ ሀገራት ጋር እያደረገች ያለው ኢኮኖሚያዊ እና ወታደራዊ ግንኙነቶች የዚህ ነጸብራቅ ናቸው። ከነዚህ ሀገራት ጋር የተደረጉት የመከላከያ እና የደህንነት ትብብሮች የዲፕሎማሲ ፍሬዎች ናቸው። የኢትዮጵያ የውጭ ግንኙነት ፖሊሲ ብሔራዊ ጥቅሟን እና የዜጎቿን ክብር ማዕከል ያደረገ ሲሆን እነዚህን ለማሳካት ደግሞ ኢኮኖሚያዊ አጋርነትና የትብብር መድረኮች አማራጭ እንደሆኑ ያምናል። በውጭ ጉዳይ ፖሊሲዋ ቅድሚያ ለጎረቤት የምትሰጠው ኢትዮጵያ እንደ ቱሪዝም፣ ትራንስፖርት እና ኢነርጂ ባሉ ዘርፎች ቀጠናዊ ውህደት ላይ ያተኮረ በርካታ የሁለትዮሽ ስምምነቶችን ከጎረቤት ሀገራት ጋር ተፈራርማለች። ኢትዮጵያ በዓለም አቀፍ ደረጃ በተለይም በአፍሪካ ቀንድ ቀጠና ለሰላም ማስከበር ግንባር ቀደም አስተዋጽኦ የምታደርግ ሀገር መሆኗ ይታወቃል። ይሁን እንጂ የኢትዮጵያ በቀጠናው እና አፍሪካ ላይ ከፍ ማለት እንቅልፍ የሚነሳቸው ታሪካዊ ጠላቶቿ የሰላም አስተዋጽኦን ከግምት ሳያስገቡ ከቀይ ባህር እንድትርቅ አድርገዋታል። ቀይ ባህር ኢትዮጵያ ከወጣችበት በኋላ የሰላም ቀጠና ሳይሆን የስጋት ቀጠና መሆኑን ቀጥሏል። ቀጠናው የሽብርተኞች መፈልፈያ መሆኑን የቀጠለ ሲሆን ይህ ደግሞ ሩቅ መንገድ መጥተው ቀይ ባህር ላይ የጦር ሰፈር ያቋቋሙ ሀገራት ጭንቀት ውስጥ ያስገባ ነው። ኢትዮጵያ ለሰላም ቅድሚያ የምትሰጥ እና ሽብርተኝነትን ለመዋጋት መስዋዕትነት እየከፈለች ቢሆንም በዚህ ሀገራት በኩል የነበረው የትብብር ፍላጎት ተቀዛቅዞ የነበረ ቢሆንም ከቅርብ ጊዜያት ወዲህ ግን በቀጠናው ሰላምን ማስፈን ያለ ኢትዮጵያ አጋርነት እንደማይቻል እየተረዱት መጥተዋል። በዚህ ምክንያት የኢትዮጵያ የባህር በር ጥያቄ ፍትሃዊ መሆኑን አምነው ይፋዊ ዕውቅና ሰጥተዋል። ኃያላን ሀገራት ድጋፋቸውን ቢሰጡም ኢትዮጵያ ወደ ቀይ ባህር ተጠቃሚነቷ ለመመለስ በምታደርገው ጥረት ከጎረቤት ሀገራት ኤርትራ ጋር አለመግባባት በመፈጠሩ ውጥረት ውስጥ እንደምትገኝ ይታወቃል። ታዲያ በኢትዮ ኤርትራ ውጥረት ዓለም አቀፍ ጋዜጠኞችና መጽሔቶች በተከታታይ ጦርነት ሳይፈነዳ ውጥረት አርግብ የሚል ይዘት ያላቸውን ዘገባዎች ማስነበባቸው ቀጥለዋል። በኢትዮ ኤርትራ ውጥረት አዲስ ይፋ የሆነው ዘገባም በጦርነት ስጋት ውስጥ የድርድር ጉዳይን ያመለከተ መረጃም አስነብቧል። የኢትዮ ኤርትራን የማሸማገል ጥረትን እንዲሁም አሜሪካን የተመለከተ ጉዳይ በመረጃው ተነስቷል። በእንግሊዝ ለንደን መሰረቱን ያደረገው ቻታም ቲንክ ታንክ ዲስ ባስነበበው ዘገባ
ኢትዮጵያና ኤርትራ ወደ ጦርነት እንዲገቡ ጥረት ማርገብ እጅግ አስፈላጊ ነው በሚል አርዕስት ስር ባስነበበው ዘገባው የኢትዮጵያ የቀይ ባህር ጉዳይ እንዲሁም በትግራይ ካለው ልዩነት ጋር ውጥረቱ እየጨመረ ባለበት በአፍሪካ ቀንድ ሌላ አውዳሚ ጦርነት ሳይፈነዳ የማስቆም ጊዜው አሁን ነው ሲል አመልክቷል። ከሳምንት በፊት በተመሳሳይ ቢቢሲ ዳግም የተቃቃሩት ኢትዮጵያ እና ኤርትራ ወደ ጦርነት ያመሩ ይሆን በሚል ርዕስ ሰፊ ዘገባ ባስነበበው መረጃው የኢትዮጵያ እና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገባቸው በሚችሉ የቃላት ልውውጦች የታጀቡ መሆናቸውንም ገልጾ ነበር። የባህር በር የሌላት ኢትዮጵያ የቀይ ባህር የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መምጣቱን በዚሁ ዘገባ መመልከቱ ይታወቃል። በትናንትናው ዕለት በዚህ ጉዳይ ፋይታም ሃውስ ሌላኛው መረጃ የፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድን የ2018 የሰላም ስምምነቱን ፎቶ በማስያዝ አሁን ላይ በአገሪቱ መካከል ከባድ ልዩነቶች መፈጠራቸውን በዚህ ዲፕሎማሲያዊ እንቅስቃሴዎች ውጥረት በሚያደርጉ ጉዳዮች ላይ ትኩረት ሊያደርጉ ይገባል በሚል ምክረ ሐሳብ አመልክቷል። በድረ-ገጹ ተመራማሪዎች አመር ሶሊማን እና ዶክተር አቤል አባተ በጋራ የቀረበው የሰፊ ትንታኔ በኢትዮ ኤርትራውያን ላይ ዋነኛ ጉዳይ ጦርነት ሳይፈነዳ ማስቀረት የሚለው መሆኑ አለበት ሲሉ አመልክተዋል። ውጥረቱን ለማርገብ እና ለሰላማዊ መፍትሄ ቦታ ለመስጠት ግጭት የሚያስቀር ዲፕሎማሲ አካሄድ ያስፈልጋል ሲል ዘገባው አክለዋል። ዘገባው ምንጮች ገለጹልኝ ሲል ባሰፈረው ሐሳብ ላይ ሳውዲ አረቢያ ኢትዮጵያና ኤርትራን ለማደራደር ጥያቄ ማቅረቧን ገልጸዋል። በተመሳሳይ ቱርክ ኢትዮጵያና ሶማሊያን ያደራጀበት አጋጣሚ በማስታወስ የአገራቱ ጥረት በአገራቱ ብቻ ሳይገደብ በአፍሪካ ቀንድ ከባድ ጣጣ እንዳለው ገልጸዋል። በዚህም በአፍሪካ ቀንድ ላይ ትኩረት አድርገው በወታደራዊ እና ኢኮኖሚያዊ ጉዳዮች ላይ እየተንቀሳቀሱ ያሉ አሜሪካ እና የተባበሩት አረብ ኤሚሬቶች በኢትዮ ኤርትራ ውጥረት ስጋት እንዳላቸው ዘገባው አስነብቧል። በቀጣይ መረጃ በጂንካ ተከስቶ ለሰዎች ሞት ምክንያት እየሆነ ያለውን የማርበርግ ቫይረስ ስርጭት ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪ ዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን መወሰኑ ተነገረ። ውሳኔውን ለማስፈጸም በአሪ ዞን ዋና አስተዳዳሪ የሚመራ ግብረ ኃይል የተቋቋመ ስለመሆኑ የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ ደመላሽ አብነ መግለጻቸውን የቲክቫ ኢትዮጵያ ዘገባ አመልክቷል። የቫይረሱ ስርጭት ከዕለት ዕለት አስከፊ እየሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር በአሪ ዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑን ነው የተነገረው። ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉ እና ህዝብ የሚሰበሰብባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱ በመፈለግ ልክ መግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ህዳር 20 ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይል መወሰኑ ተገልጿል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰት እና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉ ታውቋል። በዚህ መሰረት ከክልል በወረደው አቅጣጫ መሰረት ሀገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ተነግሯል። ኃላፊው አያይዘውም በአሁኑ ወቅት የማርበርግ ቫይረስ በአሪ ዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን ማስታወሳቸውን እና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔው መተላለፉን ገልጸዋል።
ውሳኔው በዞኑም ሆነ ከዞን ውጭ ያለው ማህበረሰብ ተግባራዊ እንዲያደርግ ማሳሰቢያ ተሰጥቷል። በተያያዘ የጤና ሚኒስቴር ይፋ ባደረገው መረጃ በትናንትናው ዕለት በማርበርግ ቫይረስ የሞተም ሆነ የተያዘ ሰው እንደሌለ ተሰምቷል። ትላንት ለ150 ሰዎች የላብራቶሪ ምርመራ የተደረገ ሲሆን አዲስ በቫይረሱ የተያዘ ሰው አልተገኘም። እስካሁን ባለው ሂደት ደግሞ በቫይረሱ የተያዙ ሰዎች ጠቅላላ ቁጥር 12 ሲሆን ሕይወታቸው ያለፈ ሰዎች ጠቅላላ ቁጥር 8 ነው።